ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከዛቲ ሰዓት ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ አሜን መምህር ቀሲስ ዶክተር ሐዋዝ የማነ ብርሃን የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን መላከ ምሕረት ቆሞስ አባ በርናባስ፣ ክቡር መጋቢ አዲስ መምህር አሉላ፣ ክቡር መላከ ሰላም ቀሲስ ወንደሰን፣ ክቡር መጋቢ ምስጢር የኋላሸት፣ በዜማ ዕቃ ያገለገልከን ወንድማችን ዘማሪ ደመላሽ፣ እዚህ ያላችሁ ወንድሞች ዲያቆናት፣ የጻድቁ ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን አመሻችሁ? እንደምን ቆያችሁ? እንደምን ከረማችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሳሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እሺ ለትንሽ ደቂቃ ነው ያው የምንማማር ዜማ ስለሆነ እንደው እንደምን ከረማችሁ ለማለት ነው። እኔም እንደ ቀሲስ ከረጅም ጊዜ በኋላ ነው የመጣሁት። እንደውም እሳቸው ቀረብ ብለው ነው እዚህ የመጡት እንጂ በጣም ቆይቷል እዚህ መጥቼ ካገለገልኩ። ግን ብዙዎቻችሁን ደግሞ እዚህ ውስጥ የማስታውሳችሁ ከመዘምራን ዘሆን ማለት ይቻላል አብዛኛውን፣ እንደገና እዚሁ ደግሞ ከምዕመናንም የማውቃችሁን አግኝቻለሁ እና ከቁጥር ሳያጎድል እንደገና ያገናኘን አምላክ ስሙ የተመሰገነ ይሁን። እድሜና ጤና ጨምሮ በቤተ መቅደሱ እስከ ሽበት እስከ ሽምግልና በሃይማኖት እንድንጸና እግዚአብሔር ይጠብቀን። የጻድቁ በረከት አይለየን። ወእንዘ ትሬዕዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። የክርስትና ሃይማኖት በመጣንበት መንገድ ላይ ተወራራሽ ስላለው ነው እስካሁን ድረስ እድሜው ቆይቶ እስከ ምጽአትም ይቆያል ብለን የምናምነው። አስረካቢ ሳይኖር የሚረከብ የለም፣ ተረካቢ ሳይኖር የሚያስረክብ የለም። ሃይማኖት የሚመጣው በሰዎች ውስጥ በመላመት ሳይሆን ስርዓቱን፣ ትውፊቱን፣ ሕጉን፣ ቀኖናውን ጠብቀው በሚጓዙ ቅዱሳን ነው። የሚጠብቀው መንፈስ ቅዱስ እንዳለ ሆኖ ለእግዚአብሔር በተመቻቸ ስፍራ ላይ በመቆም ራሱን የሚያንጽ ክርስቲያን ሲተካ ክርስትናው በዚህ ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም በመላው ዓለም ያለች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የማይበረዝ የማይከለስ የማይጨመርበት ስርዓት አምልኳ በተቻለ አቅም ራሱን ጠብቆ ከሚቆይባቸው መንገዶች መካከል አንዱ በትውልድ ውስጥ ተወራራሽ ወይም ተረካካቢ ስለሆነ ነው። ይህንን ደግሞ የምናደርግበት ምክንያት አባቶቻችን ከአባቶቻቸው የሰሙትን አባቶቻቸው ከእግዚአብሔር የተቀበሉትን ይዘን ስለምንኖር ነው። ምክንያቱም እኛ የአባቶቻችን ልጆች ስለሆንን መጽሐፋችንን ይህንን ስለሚያስገነዝበን ነው። ሐዋርያው ቅዱስ ጳውሎስ ስለዚህ ነው የሚነግረን። ክርስትና ከቅምቅም አያቶቻችን ጀምሮ ተቀብለን የመጣንን በእኛ የዕድሜ ታሪክ ውስጥ በመጽሐፍ ቅዱስ ውስጥ ደግሞ ኢትዮጵያ በሀገር ደረጃ በሕገ ልቡና በሕገ ኦሪትና በሕገ ወንጌል የኖረች አሁንም ጸንታ የምትቀጥል ቤተክርስቲያን ናት። እግዚአብሔር የተመሰገነ ይሁን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን በማክበር ውስጥ እግዚአብሔርን ትገልጣለች፣ ክርስቶስን ታሳያለች ማለት ነው። እግዚአብሔርን የምንሰል መንገድ ሐዋርያው ቅዱስ ጳውሎስ ለዕብራውያን ከመናገሩ በፊት ወደ ቆሮንቶስ ቀደም ብሎ የጻፈው መልእክት ነበር። ለቆሮንቶሳውያን ሲጽፍላቸው ክርስቶስን እንዳይረሱት ምልክት ያደረገው ራሱን ነው። ሰዎች እግዚአብሔርን የሚያገኙባቸው መንገዶች በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተለያዩ መንገዶች ናቸው። ቅዱሳን መላእክት መጥተው ያስተምሯቸዋል፣ ተፈጥሮ ያስተምራቸዋል። ቅዱሳን አባቶች ደግሞ በቀጥታ ከእግዚአብሔር ያገኙትን ከአባቶቻቸው የሰሙትን እየታረሙ የመጡበትን ደግሞ ለልጆቻቸው ያስተላልፋሉ። ስለዚህ ክርስቶስን ስለመምሰል የቆሮንቶስ ክርስቲያኖች ቆሮንቶስ የወደብ ከተማ ስለነበረች በግሪክ ካሉት የሰለጠኑ ከተማዎች አንዷ ስለነበረች ሕዝቡ በውዥንብር እየተሳበ ሲያስቸግራቸው የክርስቶስ መልክ ጠፋባቸው ይላል እና ክርስቶስን የመምሰል ሕይወት ምን እንደሆነ ቢጠፋባቸው ክርስቶስን መምሰል የምትፈልጉ እኔን ምሰሉ አለ። ምክንያቱም ሐዋርያው ቅዱስ ጳውሎስ ልብ ውስጥ ማን ተስሎ ነበር?
ክርስቶስ ተስሏል። ክርስቲያኖች የተሳለውን የክርስቶስን የፊት መልክ የያዙ ናቸው። እዚህ ብቻ ሳይሆን በሰማይም የሚያገኙት እርሱን ነው። መጽሐፋችን እንደሚናገር ኦ አንትሙ ሕዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ከማሁ ያስተጋብእክሙ በደብረ ጽዮን ቅድስት ወደ ኢየሩሳሌም አጋዚት ብሎ እንተ በሰማያት ይላል። ቤተክርስቲያን በምድር ያለች የእግዚአብሔር መንግስት መገለጫ ናት። እናንተ የክርስቲያን ወገኖች ይላል አባ ሕርያቆስ የቅዳሴ ማርያም መጨረሻ ላይ እዚህ እንደተሰበሰባችሁ ቅድስት በምትሆን በደብረ ጽዮን አይደል ነፃ በምታወጣ በኢየሩሳሌም ሰማያዊት ሰብስባችሁ ሰማይ ምድር እንዳላችሁ የታላችሁ ማለት ነው። ሰማይ ልክ እዚህ እንዳላችሁ የትኖራላችሁ ማለት ነው። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት መገለጫ ናት። ቤተክርስቲያን ዘትትሜሰል በጽርዓርያም ዘላይ ነው። በላይ ባለው በአርያም ባለው መቅደሱ ትመሰላለች። የሰማዩ ምድር ስርዓተ ሰማይ ተሰራ በምድር ነው እና የሰማይ ስርዓት ነው በምድር የተሰራው። አሁን የዘመርነው ዜማ ያዜምነው ያስቀመጥነው ያቀረብነው ስርዓት አምልኮ ሁሉ በሰማይ ቅዱሳን አባቶቻችን ሄደው ሰምተው የመጡት ነው። እንደ ቅዱስ ያሬድ ዛሬ ዋዜማውን ልደታቸው የምናከብራቸው አቡነ ተክለ ሃይማኖት የዛሬ ወር ካህናተ ሰማይ የሚባል በዓል አላቸው አይደል? ነበራቸው የባለፈው ወር ማለት ነው። በሰማይ ያጠሩበት በሰማይ የሰማይ ሰሞነኛ የሆኑበት ልክ እንደዚህ አሁን በሰሞን ካህናት እንደሚያገለግሉት እሳቸው ተራ ደርሷቸው እዛ ሄደው አጥነው የተመለሱበት ታሪካቸው አለ። ቅዳሴውን፣ ዜማውን፣ አገልግሎቱን፣ ስርዓተ አምልኮውን ሰሙት። ስለዚህ እሳቸው የሚነግሩንን ነው የምንሰማው ክርስትና ማለት ነው። ቅዱስ ጳውሎስም ያለ ይህንን ነው። ያን ጊዜ ክርስቶስ በልባችሁ ይሳላል። ቅዱስ ጳውሎስ ያለ ይህንን በልባችሁ እስኪሳል ምን ይዞኛል የሚለው ቅዱስ ጳውሎስ ታዲያ የት አግኝተን ነው የምንሰለው ቢሉት እኔ ምሰሉኛል ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። ስለዚህ ቅዱሳን የእግዚአብሔር የክብሩ መገለጫዎች ናቸው ማለት ነው። ክርስትናው እየተወራረደ ከልጅ ልጅ ሲወራረድ የመጣው በህይወት ነው፣ በቃል ብቻ አይደለም። በህይወትና በተግባር ነው። በጽሁፍም ብቻ አይደለም፣ በሚታይ ማንነት ነው። አባቶቻችን ወንጌልን የሰበኩት በህይወታቸው ጨውነት ጭምር ነው። ራሳቸው እንደ ሰም ቀልጠው ነው። ለእኛ እንደ ጧፍ ነደው እንደ ሰም ቀልጠው ነው ክርስትናውን ወደዚህ ያሳለፉት፣ መስዋዕትነት ከፍለውበት። ስለዚህ የክርስትና ሃይማኖት መስዋዕትነት የሚጠይቅ ነው። ተጋድሎ ያለበት ነው። ዋጋ የሚከፈልበት ነው። በዝንጋታ የሚሄዱበት አይደለም። ሁሉ ጊዜ በዋጋ ነው። የተገዛንበትም ዋጋ አለ። ስንሄድም ደግሞ የምንሄድበት ዋጋ ውስጥ ብዙ የምንከፍለው ዋጋ አለ። አሁን በአንዳንድ ሃይማኖቶች ውስጥ አንዴ ተከፍሎልሃልና ከዚህ በኋላ ሌላ ወጪ የለብህም ነው። ዓለም የምታስወጣን ወጪ አለችም ከእቅፉ ለመለየት። እኛ ከአዳም በመጣብን ኃጢአትና ርኩሰት አይደለም አሁን ዋጋ የምንከፍለው፣ በሱማ በክርስቶስ ተደምስሶልናል። እግዚአብሔር የተመሰገነ ይሁን። እውነት እኮ ነው። እስከዚህ ድረስ ከሌሎችም ሃይማኖቶች ጋር እንግባባለን። በጸጋው ድነናል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ የሚከፈል ዕዳ የለብንም። የክርስቶስ ደም ዋጋ ተከፍሎልናል። ነገር ግን ምን ይላል ቅዱስ ጳውሎስ? በነፃነት ልንኖር ማን ነፃ ወጣን ይላል? ክርስቶስ ነፃ ወጣን። እንግዲህ ከዚህ ቀጥሎ ምን ይላል? ጸንታችሁ ቆሙ ይልና ቀጥሎ ምን ይላል? ዳግመኛ በባርነት ቀንበር ሌላ ባርነት አለ ማለት ነው። የኃጢአት ባርነት፣ የዝሙት ባርነት፣ የጥርጣሬ ባርነት፣ የምቀኝነት ባርነት፣ የተንኮል ባርነት፣ የክፋት ባርነት፣ የጎጠኝነት ባርነት፣ የምቀኝነት ባርነት አለ። የሟርት ባርነት አለ። የክፋትና የተንኮል ባርነት አለ። እነዚህ ሁሉ ዋጋ የሚከፈልባቸው ናቸው። ከነዚህ ለማምለጥ የሚደረገው ትግል ተጋድሎ ይባላል። ስለዚህ ሳይጋደሉ አይቻልም። ለዚህ ነው መጽሐፍ ታገኙ ዘንድ ሩጡ፣ የእግዚአብሔርን ጽድቅ የሚገኘው በመሮጥ ነው። ስለዚህ ቤተክርስቲያን የምንሰበሰበው ሰማይ ለመሄድ ነው። አባ ሕርያቆስ ዋጋ ከፍላችሁ ከጊዜው ጋር ተጋድላችሁ ተናንቃችሁ ዘመኑን ተናንቃችሁ ብልጭልጩን ዓለም ታግላችሁ በስጋ ብቻ 24 ሰዓት የሚያስሮጠውን ዓለም አይ ለነፍሴማ ቀልድ አላውቅም ብላችሁ ስራችሁን ዘግታችሁ እዚህ የምትገኙ ክርስቲያኖች ሰማይ ያስገኛችሁ ይላል እግዚአብሔር። ለሰማዩ ክብር ያብቃን። እንግዲህ እኛ ዋሳለን ጠበቃለን። አንዱ ጻድቁ አቡነ ተክለ ሃይማኖት ናቸው። እዚህ ለተሰበሰበን በሰማያዊት ኢየሩሳሌም አባ ሕርያቆስ እንዳለው ልንሰበሰብ የተሳለውን የፊቱን መልክ ልናይ የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያግባችሁ አይደል ይለው ያስተማሩ የነቢያት ማህበር ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር የተሾሙ የካህናት ማህበር ወዳለበት ያስገባችሁ ይላል። ከሁሉም በላይ ሊቀ ካህናት ኢየሱስ ክርስቶስ ወዳለበት ያስገባችሁ። ከሁሉ በላይ ደግሞ የምትሆን ታቦት ዘዶር እቺ ማናት ይላታል? እመቤታችን ናት ይላል። የእሳት ድንኳን ወደ ተተከለበት ያጓቸው። አያችሁ የት እንደምንሄድ የእኛን ሀገር አያችሁ። ነቢያት አሉ። ነቢያት ያሉበት ሀገር አባ ሕርያቆስ ሲነግረን፣ ሐዋርያት ያሉበት ሀገር ዋኖቻችን፣ ካህናት ያሉበት ሀገር፣
ሊቃውንት ያሉበት ሀገር እነዚህ ደጋጎቹ አባቶቻችን ከሁሉ በላይ የምትወጣ ታቦተ ጽዮን እመቤታችን ያለችበት ሀገር ከዛ የካህናት አለቃ ማን ወዳለበት ንገሩኝ እንጂ ኢየሱስ ክርስቶስ ካህናቱ አሉ። አሁን አንዳንድ ጊዜ ምን ይባላል? ካህን ያስፈልገናል። ማን ሊቀ ካህናችን ማን ነው ይባላል? ካህን ማለት አንድ ማለት ነው። ሊቀ ካህናት ማለት ደግሞ የብዙ ካህናት ምን ማለት ነው? አለቃ ነው። ስለዚህ ሊቀ ካህናት ካለ ካህናት አሉ ማለት ነው አይደለም? ስለዚህ ካህናት ያስፈልጋሉ ማለት ነው። ለዚህ ነው አባ ሕርያቆስ ይሄን የተረጎመው። የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያስገባችሁ ይላል። ከዛ በኋላ ደስ የሚለው ቃል ወህየ ሃሎ መልክዐ ገጹ ስሁል ይላል። የተሳለ የፊቱ መልክ አለ። በዚያ የልጁን መልክ እንድንመስል ነው። ዋዜማው፣ ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ወንጌሉ፣ ስብከቱ፣ መዝሙሩ የክርስቶስን መልክ እንድንይዝ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የተሳለ የፊቱ መልክ አለ፣ በዚያ አለ። ንጹሕ ልብስ፣ ብሩህ አክሊል በዚያ አለ። ክብርና ምስጋና ለስሙ ይሁን። እዚያ ትገባላችሁ አባቶቻችሁ ወዳሉበት ማለት ነው። ስለዚህ እዛ ለመግባት ምን ያስፈልጋል? ክርስቶስን መምሰል። ክርስቶስን ለመምሰል ደግሞ ማንም መከተል ያስፈልጋል። ክርስቶስን የምንመስልባቸው ክርስቶስን የመሰሉ አባቶቻችንን ይሄንን የነገረን እኔን መሰሉ ለቆሮንቶስ አለ። ለዕብራውያን ደግሞ እኔን ብሎ እንዳይናገር በዕብራዊነቱ በዚያ በኖረበት በጣም ይጠሉት ስለነበረ ስሙን እንኳን ሳይጠቅስ የጻፈው መልእክት ነውና ምንድን ነው ያለው? የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን እኔን ሲል ነው። አንድ ራሱ የእግዚአብሔርን ቃል የተናገረ እንደ ቅዱስ ጳውሎስ ማናለ ሌሎችም ደጋግ መምህራን አባቶቻችሁን ወንጌልን በሕይወት የሰበኩላችሁ ዋኖቻችሁን መሰሉ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔር ቃል የተናገሯችሁ ዋኖቻችሁን አስቧቸው፣ ዋና አባቶቻችሁን። ከዚያ ወእንዘ ትሬእዩ ሰናየ ግዕዞሙ ወመውጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው። ክርስትና ክርስቶስን መምሰል ነው። የት አግኝተነው ካሉ ተክልዬን ስናገኝ ክርስቶስን እንመስላለን። ቅዱስ ጳውሎስን ስናገኝ ክርስቶስን እንመስላለን። ገብረ መንፈስ ቅዱስን ስናገኝ ክርስቶስን እንመስላለን። ፍጹም ንጹሕ የሆነውን አምላክ ንጹሕ በሆነ ልባቸው ተከትለው የክብር አክሊል ተቀዳጅተዋልና በሄዱበት መንገድ መሄድ ነው። ዋኖቻችሁን አስቡ፣ እነሱን ተከተሉ፣ በሃይማኖት መሰሏቸው። የኑሯችሁን ፍሬ እያያችሁ ተከተሏቸው። እኛ ቅዱሳን የምንከተለው ወደ ክርስቶስ ስለሚያደርሱን ነው ነው ትልቁ መልእክት። ክርስቶስን የሚከልል ቅዱስ የለንም። እግዚአብሔር እንዳይታይ ያደረገ እኔ ልታይ ያለ ቅዱስ የለም። ሐዋርያው ቅዱስ ሐዋርያም ሰማዕትም ካህንም ነቢይም መጥምቅም የሆነ አንድ ሰው አለ። ማን ነው እሱ? ንገሩኝ። ጌታን ያጠመቀ ማን ነው? መጥምቀ መለኮት ቅዱስ ዮሐንስ። እሱን የሚያክል የለም። እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ዮሐንስን ሴቶች ከወለዷቸው የሚያክለው የለም። እሱን የሚያክል የለም። እንግዲህ በርካታ ነቢያት፣ ሐዋርያት፣ አባቶች ተነስተዋል። መቼም በዚህ ውስጥ እመቤታችን ውድድር ውስጥ አትገባም። መልእክተ ስሉስ ቅዱስ መልእክተ ኩሉ ፍጡራን ናት። ስሟ የተመሰገነ ይሁን። እሷ እግዚአብሔርን ወልደዋለችና ስሟ የተመሰገነ ይሁን። ስለዚህ እሱን የሚያክል ቅዱስ እሱን የሚያክል የለም ተብሎ የተነገረለት ነው። እሱ እንኳን ምንድን ያለው? እሱን ይልቅ እኔ ላንስ ይገባል የተናገረ ነው። ወእንቲአይሰ ተሰልጠት ወእንቲአውሰ ትበዝሕ ወፍሳትያይሰ ናሁ ተፈጸመ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ጌታ ዮሐንስ አስተምሮ ነበርና አንተ እኮ እንደምትሰብከው ነው እየሰበከ ያለው ብለው ነገሩት እስር ቤት። ከዛ ጌታ ሆይ ዮሐንስ ይመጣል ብሎ የተናገረው እኔ የተናገርኩት ስላንተ ወይስ ሌላ እንጠብቅ? የሚመጣው እኔ የሰበኩት አንተ ወይስ ሌላ እንጠብቅ ብሎ መልእክት ላከ ከእስር ቤት። ሂዱና ያያችሁትን ንገሩት ለዮሐንስ አለ። ዮሐንስም ጌታ በጣም ይወደው ነበር። ስሙ የተመሰገነ ይሁን መድኃኒታችን። ከዛ ሂዱና ንገሩት፣ ዕውራን ያያሉ፣ ለምጻም ይነጻሉ፣ ሙታን ይነሳሉ፣ ሰዎች ልባቸው በወንጌል እየራሰ ነው። ምድሪቱ አዲስ ኪዳን በሚባል በአዲስ መልክ እየታረሰች ነው። ታሪክ እየተቀየረ ነው። ዓመተ ዓለም እየጠፋ ዓመተ ምሕረት እየተተካ ነው። ብርሃን እየበራ ነው። ጨለማ ድል እየተደረገ ነው። በእኔ የማይሰናከለው ብፁዕ ነው አለ። ስሙ የተመሰገነ ይሁን። ሄደው ነገሩት። ይሄ ያለውን ከነገሩት በኋላ ጌታ ምን አለ? ምን ልታዩ ወደ ከተማ ወደ ሄዳችሁ ወደ እንትን ምን ልታዩ ወጣችሁ አለ። ንፋስ የሚያወዛውዘውን ሸምበቆ እያለ ተናገረና ነቢይን አለ አይደለም ከነቢይም የሚበልጠው አለ። እውነት እላችኋለሁ ከሴት ከተወለዱት ይልቅ ዮሐንስን የሚያክል የለም አለ። ዮሐንስ ደግሞ እዛ እስር ቤት ሆኖ ምን አለ? ከዚህ በኋላ እሱ ይልቅ እኔ ላንስ ይገባል አለና ምን አለ?
ደስታዬ አሁን ተፈጸመ። በጣም ትልቅ ነው። በጣም ዘቦቱ መአመራው የውቱ ሙሽራይቱ ያለችው እሱ ሙሽራ ነው። ነገር ግን በሙሽራው ቃል ሚዜው ደስ ብሎ ቆሞ ይሰማልና አሁን ግን የኔ ደስታ ተፈጽሟል፣ የእሱ ከፍ ሊል የኔ ሊያንስ ይገባል። ክብርና ምስጋና ለአምላካችን ነው። ዮሐንስ እንኳን እንደ ነቢይ ነው ዓለም ሁሉ እንደው ሊያመልከው በደረሰበት ጊዜ እኔ ላንስ እሱ ምን ሊል ይገባል አለ። ጌታ መልእክት ተወጣቸው ያለው ዮሐንስን ነው። ነቢይን አለና አሁን እላቸዋለሁ ከነቢይም የሚበልጠው ሁሉን ያስከተለው ነቢይ እንኳን የኔ ደስታ የክርስቶስ መገለጥ ነው አለ። ስለዚህ ቅዱሳን አባቶቻችን ማንን እየገለጡልን ነው? ክርስቶስን የገለጡልን። ተክለ ሃይማኖትም ክርስቶስን የገለጡ ናቸው። ተጋድሏቸው፣ ጸሎታቸው የኖሩት ነው። ክርስቶስ በዚህ ዓለም ላይ 33 ዓመት ከ3 ወር በተመላለሰበት ጊዜ በተለይ ከደቀ መዛሙርቱ ጋር የቆየባቸው የተአምራት መዋዕለ ሥጋዌ አጋንንትን ያስጨነቀበት፣ ወደ ሲኦል የከተተበት፣ ሲኦልን የመሰበረበት፣ ገነትን ደግሞ በሞቱ የሞላበት ዘመን ነው። ስሙ የተመሰገነ ይሁን። ስለዚህ ልክ እንደዚሁ ደግሞ አቡነ ተክለ ሃይማኖት ዳዊታቸውን እየደገሙ ልቡሰ ሥጋውን ጋኔን ተዋርሶት ባህር ውስጥ መኖር የጀመረውን አውጥቶ ያሳዩት፣ አውጥቶ ወደ ሕይወት ይመልሱ ነበረ። ታላቅ አባት ናቸው። ሰማይ ላይ ሄደው ጽና ይዘው ከመላእክት ጋር 14 ካህናተ ሰማይ ከ24 ካህናተ ሰማይ ጋር ያጠኑ አባት ናቸው። ክብርና ምስጋና ለአምላካችን ይሁን። እነዚህ ነው የምትሰሯቸው፣ ተከተሏቸው፣ የኑሯቸውን ፍሬ ተመልከቱ፣ በረከታቸውን ለማስገኘት ትጉ፣ ዋኖቻችሁን አስቡ። ቤተክርስቲያንም ዛሬ ጻድቁ ተክለ ሃይማኖትን አስባ ትውላለች። የኑሯቸውን ፍሬ እየተመለከተች በረከታቸውን ለማግኘት እየተጋች የኔና የእናንተ ሕይወት እንደዚህ ነው። ብቻችንን እግዚአብሔር ፊት ለመቆም የሚያስችል ብቃት የለንም። እችላለሁ የሚል መቆም ይችላል። እንደማንችል ግን እናውቀዋለን። እንደ አቡነ ተክለ ሃይማኖት ያሉ ሕይወታቸውን በሙሉ በጾምና በጸሎት በትህርምትና በመንፈሳዊ አገልግሎት ዳዊታቸውን እየደገሙ አጋንንትን ድል እያደረጉ የታመሙትን እየፈወሱ ባዶውን ቤት በበረከት እየሞሉ የረገጡት ቦታ ሁሉ በወንጌል እየራሰ ምድሪቷ እየለመለመች የኖሩ አባት ናቸው። እግዚአብሔር የተመሰገነ ይሁን። የዘንዶውን ራስ የረገጡ ሙቶሎሚ በአጆራ ወንዝ በንብ ቀፎ አድርገው ቢወረውራቸው እንኳን በመልአክ ክንፍ እንደገና የተነሱ የኢየሩሳሌምን ምድር ሄደው ባርከው በአንድ ቀን ጀንበር ደርሰው ይመለሱ የነበሩ ለስጋና ለቤት የማይገለጥ ልዩ ታላላቅ ታምራት ያደረጉ አባት ናቸው። በረከታቸው የደረበት እነዚህ ነው የምናገኘው። ስለዚህ ቅዱሳንን እናከብራቸዋለን። ሁላችንም በረከታቸውን ለመቀበል እንተጋለን። እነሱ ለእኛ ለኦርቶዶክሳውያን የሁለመናችን ምንጮች፣ የክርስቶስ መገለጫ መስታወቶች ናቸው። ሰው በመስታወት መልኩን እንደሚያየው የተሳለ የክርስቶስ የፊቱ መልክ ወያ አለው መልክዓ ገጹ ስዑል። በዚያ በሰማይ በእሳት ድንኳን የምናየውን ክርስቶስ ዛሬ በእነሱ ፊት ላይ እናያለን። በጽናታቸው፣ በተጋድሏቸው፣ በመንፈሳዊነታቸው በልዩ ሕይወት እናያለን። ስለዚህ የጻድቁ ተክለ ሃይማኖትን በረከት ለማግኘት እንትጋ። ንጹሑን ስንዴ የቅዱሳን አባቶቻችንን በረከት ለማግኘት እንትጋ። እነሱ የሁለመናችን ምንጭ ናቸው። ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አስቀምጠው ትውልዱን ከረሃብ አድነውታል። ዛሬ ኢትዮጵያ ናት ሀብታም ሀገር። አፍሪካን ተመልከቱ፣ የሚከተለው ሌላውን ነው። ዓለሙን ተመልከቱ፣ የሚይዘው የሚጨብጠው አጥቷል። እኛ ግን የምንጨብጠዋለን። ዛሬ ክርስቶስን በተክለ ሃይማኖት በኩል እናየዋለን። ነገ በመርቆሬዎስ በኩል እናየዋለን። ከነገ ወዲያ በዮሴፍ በኩል እናየዋለን። በ27 በራሱ በመድኃኔዓለም እንደገና በመባዝዮን ጻድቅ በኩል እናየዋለን። በ28 አማኑኤል ብለን እናየዋለን። በ29 በበረት ተኝቶ እናየዋለን። በ30 አስተዳሉ ፍኖተ ለእግዚአብሔር ባለው በዮሐንስ ውስጥ እናየዋለን። ወንጌሉን በጻፈው በማርቆስ ውስጥ እናየዋለን። ከ1 እስከ 30 ኢየሱስ ክርስቶስን በቅዱሳን እናየዋለን። ዋኖቻችንን እናስባለን፣ እናየዋለን። ተዋህዶ ይችላል። ጉልላቷ ኢየሱስ ክርስቶስ ይሆናል። ከስም ሁሉ በላይ በከበረው ስም በክርስቶስ ጸንታ ትኖራለች። የሚፈተተው የእሱ ሥጋና ደም። አሁን ነገ በተክለ ሃይማኖት ስም እንቀድሳለን። ዛሬም ዋዜማ ቆመናል። ዛሬ ስንቆም ዋዜማ አባ ጸልይ በእንቲአነ ብለን ነው። አባታችን ሆይ ስለኛ ጸልይ ብለን ነው። ጸሎታቸው በረከታቸው በሁላችን ላይ ይደርብን። ስለዚህ ነገ ደግሞ ቅዳሴ ይቀደሳል። ምናልባት ከጻድቁ በረከት ያሳትፈን ተብሎ ስሙ በማሳረግ ሊጠራ ይችላል እንጂ ቅዳሴ ላይ የተክለ ሃይማኖት ስም አለ እንዴ? የለም። አያችሁ፣ ግን መታሰቢያ ናቸው። በቤቴና በቅጥሬ ለልጅ ልጅ የሚተርፍ መታሰቢያ አኖርላቸዋል ይላል። ታቦቱ በተክለ ሃይማኖት ስም የተሰየመው ታቦት የክርስቶስ ስም ነው። አልፋና ኦሜጋ፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው አምላክ ነው ስሙ የሚጠራበት። የሚፈተተው ሥጋና ደም ነው። የእግዚአብሔር ቃል የተናገሩ ዋኖቻችን ተክለ ሃይማኖት ናቸው። መቅደስ በስማቸው ቢታነስ የሚመለከው ኢየሱስ ክርስቶስ፣
የጉልላቱ መስቀል ሆኖ ከፍ ብሎ የሚታየው ክርስቶስ። ማንም ጌታን የከለለ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለም። ሁሉም የክርስቶስ መገለጫዎች ናቸው፣ የክብሩ መገለጫዎች። በቤተክርስቲያናችን ክርስቶስ የስብከታችን ሁሉ ማዕከል ነው። ቅዱሳን ደግሞ ወደ ክርስቶስ የሚያደርሱ መንገዶቻችን ናቸው። እግዚአብሔር መንገዶቻችንን ይጠብቅልን። በእነሱ በኩል በቅድስና በመንገዶቻችን እንድንጓዝ እኛን ይጠብቀን። የቅዱሳን አባቶቻችን በረከት ይደርብን። ይቆየን። ስብሐት ለእግዚአብሔር።